የሚታወቀው ወይ በወንጌል ስርጭት ነው ወይ በምንድን ነው ወይ በጸሎት ነው። ሁለት ነገር ከኛ ጋር መገኘት አለበት። ወንጌል ስርጭትሽ ከፈራ የጸሎት ሰው መሆን አለበት። የምንጸልይ መሆን አለበት። የምንጸልይ ወንድም መሆን አለበት። እናት ቤተክርስቲያን ላይ ያደጋችሁ በጣም ታውቃላችሁ ብዬ አስባለሁ። በጣም ነው የምታውቁት እንዴት እንደሚጸለይ እናንተ ታውቃላችሁ። እኔ እዛ ውስጥ ነው ያለሁት። በጣም ነው የሚጸልየው። በጸሎት ቀልድ የለም በፍጹም አይደራደሩም። መንፈሳዊ ነገር ራሱ የሚገመተውና ሚዛን የሚሰጣችሁ በጸሎት አገልግሎት ውስጥ ሆናችሁ ከእናንተ በፊት 10 ዓመት ከእናንተ በፊት 5 ዓመት የነበረው ውስጥ ያላችሁ ትገባላችሁ። እኔ አንድ ጊዜ መሰረተ ክርስቶስ ላይ እያለን አሰበ ተፈሪ እኔ የጸሎት መንፈስ እግዚአብሔር ለቆብኛል። ግን ስለ እግዚአብሔር ቃል የተጠቀሰ እንዴት እንደሚጸለይ አላውቅም። ምንም የማውቀው ነገር የለም። ለካ ሲጸለይ የእግዚአብሔር ቃል እየተጠቀሰ ነው የሚጸለይ። መጽሐፍ ቅዱስ በዚህ ቦታ እንደዚህ ይላል ተብሎ ነው ከሚጸለይ። እኔ ዝም ብዬ ነው የምጸልየው። አንተ በለው ነው በቃ ረፍርፈው ነው በቃ እለው ነው። ከዛ ገባሁ ስገባ ከኔ ቤት 10 ዓመት ያሉ 7 ዓመት 10 ዓመት ከ24 ዓመት ክርስቲያን የቤተ ክርስቲያን መሪ ሽማግሌዎች ምናምን ጸሎት ገባሁ። ስገባ ራሴን ሳይ ህፃን አሻንጉሊት ሆንኩኝ። እነሱት ግን ጸጋዋል እኮ የሆነ ነገር ውስጥ ገብቷል። ከዛ ከነሱ ቁጭ እነሱ ሲጸልዩ እማራለሁ እንዴት እንደሚጸልዩ። ከዛ እኔ ማታ 40 ዳር ሲያ ተዘጋጅቼ ነበር። እግዚአብሔር ቃል ተዘጋጅቼ አንብቤ ድንገት እንኳን አመስግን ብሎኝ ምን ብዬ ነው የማመሰግነው እያልኩ በዚህ ህይወት ውስጥ ነው እየተከታተልን ከዕለት ከነገ እያለ ከሳምንት ክብርና ኢየሱስ ይሁን። ሃሌሉያ። እግዚአብሔርን በመፈለጉ የእግዚአብሔር ጸጋ ድንገት በቃ ነሳና በሁላችን ላይ ወደቀ። ስለዚህ ጸሎት እየሰራችን የምንጸልየው ሰዓት እየጓጓን እየተራብን እየተጠማን ሃሌሉያ ክብር ለኢየሱስ። በሌላው ዓለም ውስጥ ስትሄዱ ምናልባት ለሊት ላይ አስብ ነበረ የሆነ ነገር አይቻለሁ በህልሜና ለምንድን ነው የኛ ጸሎትና የነሱ ጸሎት ለምንድን ነው የተለያየው? ላለው እነሱ ለምንድን ነው ጸይታል የሚሉት? እነሱ በቀን 8 የሚጸልዩት አንዳንዶቹ ለምንድን ነው ላለው? የኛ የሚከበደን ምን ታውቃላችሁ? የጽድቅ ስለሆነ የቅድስና ስለሆነ እግዚአብሔርን መፍራት እኛስ አንችልም። የኛስ ከመናፍስቱ ዓለም ከዚህኛው ዓለም ጋር በጦርነት ውስጥ ያለው ይሄ ሁሉ እግዚአብሔር እንደማይቀበለው እናውቃለን። ይሄ ሁሉ ዲፕሬሽን እኛ ላይ አለ። ሃሌሉያ። እጆቻችሁ ወደ ሰማይ ዘርጉና እጸልያለሁ ወልባካችሁ። ሃሌሉያ አሜን 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 አሜን። የምትጸልዩበትን የምትንበረከኩበትን የምትጮህበትን የሰማይ አምላክ እግዚአብሔር መለኮታዊ ጸጋ ይልቀቅላችሁ። አሜን። መለኮታዊ ጸጋ ይለቀቅላችሁ። አሜን። መለኮታዊ ኃይል ይለቀቅላችሁ። በአምላካችሁ በእግዚአብሔር ፊት የምትንበረከኩበት እግዚአብሔርን የምትፈልጉበት የመለኮት እሳት በእናንተ ውስጥ እንዲቀጣጠል እጸልያለሁ። አሜን። ሃሌሉያ። እኛ ስንጸልይ ምድር ትለወጣለች። እኛ ስንጸልይ ጨለማ ይመታል። እኛ ስንጸልይ እግዚአብሔር ቤተሰብ ይባረካል። እኛ ስንጸልይ እግዚአብሔር ተአምራት ድንቅ ነገር ያደርጋል። መፍትሄው በእኛ እጅ ነው ያለው። ስለዚህ እግዚአብሔር መጣና ይህን ስፍራ ለራሴ አድርጌዋለሁ። ከዛስ ቀድሼዋለሁ። ቅዱሳችን ላይ እታችሁ እንደሆነ ኢሳይያስ ስንት ላይ ነው? ኢሳይያስ 38 ቁጥር 1 አካባቢ ላይ እስከ 5 ስትሄዱ ሕዝቅኤል በጽኑ ምን አለ ይላል መጽሐፍ ቅዱስ? ታመመ ይላል ሕዝቅያስ። በጣም ታመመ። ኢሳይያስ ምዕራፍ 38 ቁጥር 1 ጀምሮ እስከ 5 በጣም ታመመ። ቢገርማችሁ ታመመና በጣም የእግዚአብሔር ቤተ መቅደስ ውስጥ የሚያገለግል ሰው እኮ ነው። ቢገርማችሁ የእስራኤል ክህነትና ሕግ የሚጠብቅ ሰው ነው። ታመመ። ይሄ ሰው ታሪኩን ባይገልጥም ታመመ ነው የሚለው። አሁን እግዚአብሔር ደግሞ መጣ ወደ ነነዌ ልጅ ወደ ኢያሱ መጣና እንደዚህ ወደ ሕዝቅኤል ሂድ አለው። ትሞታለህ እንጂ ካልጋ ላይ አትነሳም። ራስህን ምን በላለው አዘጋጃለሁ። ምን ማለት ነው? እኔ ቁጭ ብዬ እያለሁ ምን ማለት ነው? ትሞታለህ ብሎት እግዚአብሔር ሂዱ ልጆችሽን ታልባሽን ሁሉ ነገር አለሽ እዛው ነው ማለት ነው። ምን ማለት ነው? እግዚአብሔር ትሞታለህ ብሎ ደግሞ ራስህን ምን በላው አዘጋጅ። ምን እያለው ነው ታውቃለህ? ልትሞት ስለሆነ ወደ አፈር ልትገባ ስለሆነ ንስሐ ግባ እያለው እኮ ነው። ንስሐ ግባ እያለው ነው። ትሞታለህ ግን ራስህን
ነብዩ መጣና ሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ትሞታለህ፣ ከዚህ አልጋ ላይ አትነሳም አለና እችን ተናገረና ላጥ ብሎ ሄደ። የሽሩሩ ምናምን የለም በዛ ዘመን እንደዚህ እንዳሁኑ ማለት ነው። የለም የሽሩሩ መንፈስ እግዚአብሔር ይስበረው ከኛ ላይ። እስኪሻ ብድግ ካለችና ፊቷን ወደ ግድግዳ አዙር። አቤቱ እግዚአብሔር ሆይ ያለፉ ዘመናትን ያገለገልኩበትን ያንን አንተን ፍቃድ ያስደሰስኩበትን ምን አድርገው አስበው ማለት የት ባለፉ ዘመናት አንተን እንዳገለገልኩ አንተን እንዴት እንዳስደሰትኩ ያንን ምን በለው አስበው ብሎ ጸሎት ጀመረ። ልክ እሱ እየጸለየ እያለ እግዚአብሔር ቻል አይደለ? ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ቻል ነው፣ ደግ አምላክ ነው። አሜን አሜን። ፈርዶ የሚቀር አምላክ አይደለም። ሃሌሉያ። ዝም ብሎ እግዚአብሔር በሰው ላይ የሚበይን አይደለም። እሺ ያንኔ በጣም ማዝንባቸው ብዙ ነገሮች አሉ በእኛው በክርስቲያን ላይ በጣም ሰው ሊያጠፋ ይችላል፣ ሰው ሊወድቅ ይችላል፣ ሰው ሊሳሳት ይችላል። ሁሌ ሳታባ አይደለም። አንድ ስለቃየባቸው 10 ዓመት ሙሉ እሱ ሲሉ ነው የሚኖሩት። በቃ እንደዚህ አይነት መንፈስ አለኝ። ያኛው እግዚአብሔር ከኔና ከምድሪቷ ላይ እግዚአብሔር መንፈስ ገልብጠው አሜን። ሞትን የሚያህል ነገር እግዚአብሔር ወስኖ ተመቻች ራስን አዘጋጅ ብሎት ሰውየው ሲመለስ እግዚአብሔር ነብዩ ጋር ሄዳ ሃሌሉያ። አረ ክብር ለጌታ ለኢየሱስ ይሁን። ወዲያው በሰው እየሄደው ሰዓት አልገለጸም። ሰዓቱን ገጽሩ ነበር በሰዓቱ ሰዓቱን አልገለጸም። እየሄደ ገና መንገድ ላይ እኮ ነው ኢያሱ ኢሳያስ ቦታው ላይ አልደረሰም። የሚኖርበት ቦታ አልደረሰም። እየሄደ ለስቄ ነዶ ሲመለስ ይሄኛው ደግሞ መለስ። አቤቱ ጌታ ሆይ ያለፉ ዘመናትን አንተ የምትወደውን ያደረኩትን ነገር ያገለገልኩትን ነገር ምን በለው አስብ እባክህ። እግዚአብሔር ሰማህ። ሃሌሉያ አሜን አሜን። የሚሰማ አምላክ አለ። አሜን። የሚሰማ አምላክ አለ። አሜን አሜን። ብቻ ብትሆን ይሰማል፣ ብቻ ብትሆን ይሰማሻል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ከኛ የሚፈልገው አንድና አንድ በቅንነት በሙነትና በመንፈስ በእግዚአብሔር መውደድ መጸለይ ብቻ ነው። ሃሌሉያ አሜን አሜን። ዛሬ የሆነ ሰው ይሰማል። አሜን። ዛሬ የሆነ ሰው ምሕረት ያገኛል። አሜን። ዛሬ የሆነ ሰው የእግዚአብሔር እጅ ይዘረጋለታል። አሜን። ዛሬ የሆነ ሰው ጸጋ ይደረብለታል። አሜን። ዛሬ የሆነ ሰው ከአንደበቱ የወጣው ቃል ይሰማለታል። አሜን። ሃሌሉያ አሜን። መጣለ ተመለስ። ይሄኛውን ጨካኝ ነው እናንተ ተናግሮ እኮ ንስሐና እንደው አላባበ የማባበል ቃል እንኳን ሽሩ ቃል አላለም እና እኮ እውነት እኔ አሁን አንድ የሆነ ነገር ለመናገር ከፈለኩኝ አባብዬ ሽሩሩ ብዬ የሆነ ሐሳብ አስቀይር የሆነ ነገር ክትት ማለት ይሄ ግን እንደዛ አይደለም። ሳደግ ክትት ታረቀበትና ላጥ ወደ አስደንግጦ ሰበርከኝ የለ ምን የለ ጉባኤ እግዚአብሔር ቤተክርስቲያን እያለን ምስክርነት እንደሆነችው ጉባኤ እግዚአብሔር ቤተክርስቲያን እያለ የነቢያት ኦፊስ የሚባል የሆነ ቀን እንጸልያለን። ተሰባስበን እንዳለ ክርስቲያን እዚህ ጋር ተሰባስበን እንጸልይ። ፓስተሮች አሉ፣ ሰዎች አሉና እየጸለይን ነው። አንድ ቀን ታዲያ ነግሬያለሁ እና ነግሬያለሁ እየጸለይን ነው። እየጸለይን እያለ መጣ አንተ የእግዚአብሔር ክብር መጣ ማለት ላ ታርኩና ያምላት ባይነ መገለጥ ወይ ምናምን እናገራለን። ምን አሉ እዛው ፓስተሮች ምናምን ይቆዩበት አሪካሪ ወጥ ነው። አንድ ትልቅ ሰው አለ ማከላች ስሙን አልጠራም። ትልቅ ሰው አለ ማከላች ወደም አለና ሃሌሉያ ረባባባባባ ማለት ትንቢት ነካ አረገና ትንቢቱ አለው። አንተ ጌታ የተመሰገነ የአዲስ ኪዳን ማንም አይከለክላል። መጨረሻ ላይ ምስጋና ይደርስ። ሃሌሉያ ክብር ለጌታ ለኢየሱስ ይሁን። በጣም እግዚአብሔር የረዳቸው ሰዎች አሉና እንጸልይላቸው ለነኚህ ለነቢያቶች ጌታ በጣም እያሳደጋቸው ያሉ ተባለና ተንበረከኩ ተባለ። አንድ ሶስት ሰዎች ተነስተን ተንበረከኩ። ስንበረከክ ያ ሰውዬ ያቀን የመጀመሪያ ቀን ገና ትንቢት መናገሩ ማጣና ከኛ ጋር ተንበረከከ። ልክ ሲንበረከክ ከኛ ጋር ያለው ሰውዬ ደፋር ነው፣ በጣም ደፋር ነው። ልክ ደግሞ እችን ትንቢት ተናገርኩ ብለህ ከነሱ ጋር ትንበረከካለህ። ተነስ አለ። ሳበረኝ ሁለተኛ ታሪክ ነው ብለህ ሳበረኝ አልነሳም። እስከ ሃሌሉያ አሁን እዚህ ነው
ችግር ስላለበት ነው ከኔ ጋር እንዲህ አይነት ትንቢት ከታቸው አንተ አብሮ ውስጥ ተደረገ በጌታ ፍቅር ምናይራት መገለጽ ሲመጣ ትንቢት ሲመጣ በኢየሱስ ስም እያለፋት ተቀበል። በኢየሱስ ስም ማለት ምን ማለት ነው? መገሰጽ ነው። እየገሰጽከው እኮ ትንቢቱ የሚመጣውን ትንቢት ምን እያደረከው ነው? እየገሰጽከው አይባልም። በኢየሱስ ስም አሜን ይሁንብኝ። ትሞታለህ ቃል አሜን በቃ እኔ ስለተናገርኩ አትሞትም። በኢየሱስ ስም ሲሆን ይገርመኛል። በጣም የምታዘባቸው ነገሮች ስላሉ በዚህ አገልግሎት በጣም ብዙ ጊዜ ስለቆየው ለዚህ እስኪ ያልመጣ ጸልዬ በእግዚአብሔር ፊት እግዚአብሔር ነብዩ ጋር ሄደና ወደ እስኪ ምን በል ተመለስ። ስንት ዓመት ጨምሬልሃለሁ? 15 ዓመት ጨምሬልሃለሁ በልና ንገረው። አድሯል እንዴ? አላደረም። አንድ ቀን አልዋለም። ምንድን ነው ሲባል ሰውየው ከልቡ ነው የጸለየው፣ ከአይምሮ አይደለም፣ ከመንፈስ ነው የጸለየው። ጃካባሳ ካማንታ ታራባራ ከጸለያችሁ አይቀርም። በእግዚአብሔር ፊት ሰዓት ወስዳችሁ ከጸለያችሁ አይቀርም። ልጸልይ ነውንም በረከት ነው ካላችሁ አይቀር የዚህን ዓለም ነገር ተውት። ሃሌሉያ! የዚህን ዓለም የሚያሸንፍ የእግዚአብሔር መለኮት በእኔና በእናንተ ላይ እንዲገለጥ አንድና አንድ ነው፣ በመንፈስ መሆን። አሜን። ማጋዳጋሳ ከማንታ ከመረረ ሄደረ በዲያና ባህዶሳ ባራባዲያና ባህዶሳ ዲካማታሊ ቦራላ ባዲያላ ባዳላ ባዳላ ባጋሳ አረ ኢየሱስ ጌታ አሜን። የመጣን ሞት የእግዚአብሔር ፍርድ ሃሌሉያ አስቀረበትና ስንት ዓመት ተጨመረለት? 15 ዓመት። አፈጻጸም እንኳን ባያምር አጨራረሱ እንኳን ባያምርም ግን ምን ብሏል? የመጣውን የፍርድ ቃል አስመልሷል። ብቻቸውን ዘርጉና እግዚአብሔር ሆይ በሉ። እግዚአብሔር ሆይ አንተ እኮ ቸር ነህ። ሃሌሉያ። ፈርዶ የማይቀር በሰው ላይ ብያኔ በይኖ የማይቀር ሃሌሉያ። ኧረ ኢየሱስ ጌታን ስሙ ለዘላለም የተባረከ ይሁን። ስለዚህ ዛሬ እንደዚህ ነው የምላችሁ። ሃሌሉያ። በእውነት እግዚአብሔር ፊት በመንፈስ ጸልዩ፣ እግዚአብሔር ይሰማችኋል። አሜን። በእግዚአብሔር ፊት ጮሁ፣ እግዚአብሔር ይሰማችኋል። አሜን። በምን መንፈስ ማለት ልሳን መናገር አይደለም፣ ማጋባባት ማለት አይደለም። እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ። በመንፈስ ማለት ያሉ አይምሮ ውስጥ ያለውን ጥያቄ በአምላክ በእግዚአብሔር ፊት መጣል። እግዚአብሔር ይቀይረዋል፣ እግዚአብሔር ይሰራዋል፣ እግዚአብሔር ያደርገዋል፣ እግዚአብሔር ታምር ያደርጋል፣ እግዚአብሔር ታሪክ ይቀይራል። አሁን ይቀይረዋል፣ አሁን ይሰራል፣ አሁን ታምር ያደርጋል፣ አሁን ድንቅ ያደርጋል። ያስጀመረኝ ታማኝ ነው፣ የተናገረኝ ታማኝ ነው፣ ስራዬን ይሰራዋል። ሃሌሉያ። ማልቀስ አይደለም። የስጋ ለቅሶ ይጎዳችኋል። የስጋ ለቅሶ ራስ ምታት ያመጣል። የስጋ ለቅሶ አታልቅሱ፣ የመንፈስ ግን አልቅሱ። የመንፈስ ከውስጥ የሆነ መንፈስ ቅዱስ አንዳንድ ሰዎች ሲነካቸው አይታችኋል ብሎ ሲያለቅሱ፣ ያ የመንፈስ እንጂ ስለተጎዳን አይደለም የምናለቅሰው፣ ስለተመታን አይደለም የምናለቅሰው። የምናለቅሰው በህልውና ውስጥ ገብተን። ክብር ለኢየሱስ ይሁን። ታሪክን የሚመልስ አምላክ፣ ድንቅ የሚያደርግ አምላክ እዚህ ህልውናው ስትገቡ የሚነካችሁ ነገር አለ፣ የሚዳስሳችሁ ነገር አለ። ክብር ለጌታ ለኢየሱስ ይሁን። ይሄ ጸጋ ይውደቅባችሁ፣ ይሄ ራእይ ይውደቅባችሁ፣ ይሄ ህልም ይውደቅባችሁ፣ ይሄ መገለጥ ይውደቅባችሁ። አሁን ያልኩት ቃል በሕይወታችሁ ላይ ይብቃል፣ በቤታችሁ ውስጥ ይብቃል፣ በዚህ ክብር ይሙላችሁ። አሜን። ሃሌሉያ። አሜን።